አረመኔው አገዛዝ አማራን የማጥፋት ህልሙን ለማድረግ በርካታ ኮሮቹንና ክፍለ ጦሮችን ወደ ጎጃም በማስገባት ባለ በሌላ አቅሙ ማጥቃት ቢከፍትም ይህንን የአረመኔውን እቅድ በመልሶ ማጥቃት ቀልብሰነዋል ሲል የአማራ ፋኖ በጎጃም አስታወቀ። በአሁኑ ሰዓት ትልቅ የህልውና አደጋ ለተጋረጠበት ህዝብ ስለ ዲሞክራሲና ልማት ማውራት ቅንጦት ነው ተባለ። በተጠመደ ፈንጅ ብዛት ያላቸው የአገዛዙ ኃይሎች እርምጃ መወሰዱ ተገለጸ። በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የሜጀር ጀነራል ባንታ ባታ አንደኛ ኮር የጣና ገላውዲዮስ ክፍለ ጦር ጀብዱ መፈጸሙ ተነገረ። ወደ ውጭ ዜና ስናልፍ እኛ የምንላችሁን ካልተቀበላችሁ በቦምብ እንደበድባችኋለን ማለት የጫካ ህግ ነው ስትል ኢራን አስታወቀች። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ የኮከብ ኢትዮጵያ ሚዲያ አድማጭ ተመልካቾቻችን፣ እነዚህንና ሌሎቹን ይዘናል። አብራችሁን ቆዩ። ተጠመደ ፈንጅ ብዛት ያላቸው ያገዛዙ ኃይሎች እርምጃ እንደተወሰደባቸው ተገለጸ። በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ መንግስት ተብየው ባወጀው የዘመቻ ማዕበል ጦርነት ከሰኔ 20 2017 ዓ.ም ጀምሮ ዘማስተሪዮ ዋሽራ ደምደንጋይ ከወረዳዋ ዋና ከተማ አዲስ ዓለምና ዜጋንሳ በተባሉ ቦታዎች በተናጠልና ለጥምር ውጊያ መቺ የሆኑትን ቦታዎች ደግሞ ከመብረቁ ተፈራ ብርጌድ ከክፍለ ጦራችን መቺ ኃይልና ከአብር አዳሙ ሻለቃ ጋር ጠላትን ሙትና ቁስለኛ እያደረገ በአንዳንድ ቦታዎች የመጣውን ወደ መጣበት አርገብግቦ መልሶታል። ዛሬ ደግሞ ለምን እንደሚዋጋ የማያውቀው ዓላማ ቢሱ መከላከያ ኮሬ ከተባለ ቦታ ተነስቶ ወደ ገረገራ ሲጓዝ ጉርጅባር ማርያም በተባለ ቦታ ፋኖ በራሱ የፈጠራ ውጤት ያመረተውን ፈንጅ በማጥመር 3 ወዲያውኑ ሲወገዱ 5ቱን ቁስለኛ ማድረግ ተችሏል። በዚህ የተናደደው የመንግስት ቅጥረኛ ዛሬም እንደለመደው አድባሩ መኮንን የተባለ የአርሶ አደር ቤት በሳት ቃጥሎታል ሲል የአማራ ፋኖ ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ገልጿል። አረመኔው አገዛዝ አማራን የማጥፋት ህልሙን ለማድረግ በርካታ ኮሮቹንና ክፍለ ጦሮቹ ወደ ጎጃም በማስገባት ባለ በሌላ አቅሙ ማጥቃት ቢከፍትም ይህንን የአረመኔውን እቅድ በመልሶ ማጥቃት ቀልብሰነዋል ሲል የአማራ ፋኖ በጎጃም አስታወቀ። በዚህም ባለፉት 3 ቀናት ብቻ በሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በርካታ የቡድን መሳሪያ ሲማረክ ክላሽ እንደ ማገዶ እንጨት ተለቅሟል። የአገዛዙ ኃይል በመብረቁ ተፈራ ብርጌድ ተጋድሎ ባስተሪዮ ባራጤ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የሸጋው ሞጣ ሆስፒታል በሙትና ቁስለኛ ተጠቅልቋል። በተያያዘ ዜና በስድስተኛ ቀይታ ዮፍታሔ ንጉሴ ክፍለ ጦር የበላይ ዘለቀ ብርጌድና የኢንጂነር ክበር ተመስገን ብርጌድ በጋራ በመሆን ባደረጉት የከበባ ማጥቃት 26 ክላሽንኮቭ የማረኩ ሲሆን በአረመኔው ኃይል ላይ ከባድ የሰብአዊና ቁሳዊ ኪሳራ አድርሰዋል። የስናን አባጅሜ ንጉስ ተክለ ሃይማኖትና ጅብላ ሙተራ ብርጌዶች በደብረ ማርቆስና አካባቢ የነበረውን ጠላት አከርካሪውን የሰበረ ኦፕሬሽን በመስራት የአረመኔውን እቅድ 100% ማክሸፍ ችለዋል። በሌላ በኩል በ9ኛ የሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድና ሶማ ብርጌዶች በፈለገ ብርካን በአርብ ገበያ በመጣያ የነበረውን ጠላት ድባቅ በመምታት የተሸከመውን የድሽቃና የክላሽንኮቭ ጥይት መቀበላቸውም ተነግሯል። በ8ኛ ክፍለ ጦር የአባ ኮስትር ብርጌድ ከ9ኛ ሳሙኤል አወቀ ክፍለ ጦር ሰማ ብርጌድ ጋር በመጣመር በጠልማና በደብረ ከተማ በነበረው ጠላት ላይ መብረቃዊ ጥቃት ፈጽመውበታል። በሌላ የአማራ ፋኖ በጎጃም አውደ ውጊያ ግንባር በአንደኛ ክፍለ ጦር የባህር ዳር ብርጌድ ዘንዘልማ ሰፍሮ የነበረውን አረመኔውን በመምታት ዘንዘልማ ከተማን መቆጣጠራቸውም የሚታወስ ነው። በተጨማሪም የኮሎኔል ታደሰ ሙሉነ ብርጌድ ሳንጊ ላይ ባደረገው ማጥቃት የጠላትን ቅስም የሰበረ ኦፕሬሽን አካሂዷል። በሶስተኛ ጎጃም አገው ምድር ክፍለ ጦር የጊዮን ብርጌድ ሰከላ ከተማ ጨምሮ 5 ቦታዎች ላይ ጠላትን በማጥቃት አረመኔው ሙትና ቁስለኛ ያደረገ ሲሆን አረመኔው በግፍ አስሯቸው የነበሩ 250 እስረኞችን አስፈትቷል። በዛሬው ዕለት በቋሪት ገነት አቦ በደባይ ጥላት ግን ቆይ በጃዊ በደጋዳሞት ልጆች ንጉስና ጫት ዋርካ አካባቢዎች አረመኔውን ያገዛዙ ኃይል ሲረፈረፉ ውሏል። የአረመኔው ኃይል ስስብልት በማጥናትና የተጠና ኦፕሬሽን በመስራት የማስወገድ ስራ እየተሰራ ነው ያለው ቃል አቀባዩ የ71ኛ ክፍለ ጦር ቃኝና መሐንዲስ ኃላፊ መቶ አለቃ ተስፋዬ አያሌው የተባለ የአረመኔው ኃይል አመራር ፈለገ ብርካን ላይ ተወግዷል። በሸበል በረንታ ወረዳ የዱሃ ከተማ የተጠራው ሰልፍ ሽፈራው ገርባው ብርጌድ የዱሃ ከተማን አካባቢውን ጎባጤ ጎጥ ላይ ባካሄደው የሰርጎ ገብ ውጊያ በፓትሮል ላይ በነበሩ የአገዛዙ ኃይል ላይ እርምጃ ወስዶባቸዋል። ሌሎች ህዝብ ሲያሳድሩ የነበሩ ከ4 በላይ የሚሆኑት የአረመኔው አባላት ቀልጥሙን ተሰብሮ ኮማ ውስጥ ገብተዋል። የአገዛዙ ኃይሎች ላይ ጉዳት አድርሶ በዚህ ውጊያም 4 መከላከያ ከፓትሮል ላይ እያሉ የተመቱ ሲሆን ከነዚህም ውስጥ አለምነህ አሌ አድማሱ የተባለ የመከላከያ አመራር እስከ ወዳኛው ተሸኝቷል። የገባውን አረመኔ ወራሪ ባለበት የማስወገድና የመዋጥ ዘመቻ ተጠናክሮ ይቀጥላል ሲል ፋኖ ማርሻል ፀሐው ገልጿል። የአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በወረዳው ውስጥ እያስተዳደራቸው ባሉ 40 ቀበሌዎች ላይ ሰፊ ውይይቶችን እያደረገ ይገኛል። ህዝብን ይዞ የወደቀ የለምና ለህዝቡ ቅድሚያ በመስጠት በአስተዳደራዊ ጉዳዮች በተለይ የክረምቱን መግባት ተከትሎ በየቦታው የሚፈጠሩ ችግሮችን ለመፍታትና ወራሪው የፈጸመብንን አረመናዊ ስርዓት በጋራ ሆነን በአንድነት እንዴት ከክልላችን
ማስወጣት እንደምንችል በሰፊው ውይይት ተካሂዷል። በተፈጥሮ ነፍጠኛ እንደሆነ የሚታወቀው የአማራ ህዝብ ያለውን የዳበረ ልምድ ለአዲሱ ትውልድ እያካፈለና በየቀበሌው በሻለቃና በሻምበል እየተደራጀ አካባቢውን ከመጠበቅ አልፎ በሚፈጠሩ ግዳጆች በአባቶቹ ወኔ እየፎከረ ጀግንነቱን ዳግም እያስመሰከረ እየማረከና እየታጠቀ መሆኑ ይታወቃል። ብርጌዱ በተቆጣጠራቸው ቀበሌዎች ጠንካራ አስተዳደሮችን እየፈጠረ የህዝቡን ሰላምና ችግሮች በአፋጣኝ እየፈታ በህዝቡ ዘንድ ተቀባይነትን እያገኘ ይገኛል። ሰኔ 22 2017 ዓ.ም አረንዛው ጎንቻ ብርጌድ አመራሮች ፀሐይና ቁሩን ረሃብና ጥሙን ተቋቁሞ በቆላ በደጋው ዳገት ቁልቁለት ሳይበግራቸው ዛሬም በደብረ ገነት ቀበሌ እንቁ ከሆኑ ከበርካታ ማህበረሰባችን ጋር በሀገራዊ ክልላዊ ቀጠናዊ ላይ ባሉ ጉዳዮች ሰፊ ውይይቶችን ሲያደርጉ ውለዋል። በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የሜጀር ጀነራል ባንታ አባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ጀብዱ መፈጸሙ ተገለጸ። ከጠዋቱ 12 ሰዓት እስከ ቀኑ 7 ሰዓት በነበረው አውደ ውጊያም አንበሳሜ ከተማን ሙሉ በሙሉ በመቆጣጠር ለማህበረሰባችን እንግልት ፈጣንና አስደማሚ ጀብዱ ፈጽመናል ሲል አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ባንታ አባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር አስታውቋል። በዚህም አውደ ውጊያ አንድ ዲሽቃና አንድ ብሬንን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን 3 የአመራር ሽጉጥ 10,000 በላይ ተተኳሾችን በርካታ ካዝናዎችንና የእጅ ቦምቦችን ሙሉ ሬሽንና አልባሳትን ጨምሮ ጠላት ይጠቀምባቸው የነበሩ በርካታ የሕክምናና የኤሌክትሮኒክስ ዕቃዎችን 3 የጠላት ተሽከርካሪዎችንና በጠላት ካምፕ ውስጥ የሚገኙ ተንቀሳቃሽ መገልገያዎችን ሙሉ በሙሉ መማረክ ተችሏል። በዚህ አውደ ውጊያ ክንዳቸውን እንደ ሰዓት በሚፋጀው የጣና ገላውዲዮስ ክፍለ ጦር ጀግኖች የሰዓት ራት ሆነው ከተገደሉት አስከሬኖችና ቁስለኞች መካከል ያገዛዙ አራዊት ሰራዊት አመራሮችም እንዳሉበት የተረጋገጠ ሲሆን ከሞት ከመገናኛው የተማረከ 100 አለቃ አይተነው የሚባል አንድ የአድማ ብተና 100 አለቃን ጨምሮ በእጃችን ገብቶ እንደ መንጋ ከሚነዳው ምርኮኛ የተረፉ በቁጥር በጣም ትንሽ የሚባሉ ነፍስ አውጪ ብለው ያመለጡ ሲሆን በስተቀር ሙሉ በሙሉ በሚባል ደረጃ ከተማው ላይ የነበረው የጠላት ኃይል ሙትና ቁስለኛ ምርኮ ሆኗል። ይህ ሁሉ ጀብድ ሲፈጸም በወገን በኩል ምንም አይነት የህይወት መስዋዕትነት አለመኖሩን ደግሞ ኦፕሬሽናችን ያለ ያደርገዋል። እግራ አውጪኝ ብለው ያመለጡ የብልጽግና ሰራዊት አባላትም የፋኖኑት መቋቋም ሲያቅታቸው ከባህር ዳር ተግተልትሎ የመጣላቸውን የኦሮሞው ወንበር አስጠባቂ ሰራዊት እንደ ጥግ በመጠቀም ሙሉ ኦፕሬሽን በብቃት አጠናቆ ሰራዊታችን ስልታዊ ማፈግፈግ ካደረገ በኋላ ወደ ከተማ ሲገቡ 4 ንጹሃንን ረሽነዋል ሲል የጣናው ገላውዲዮስ ክፍለ ጦር ሰብሳቢ አርበኛ ሙሉቀን አለኝ ገልጿል። ህወሓት በትናንትናው ዕለት በላላይ ቆርቆሮ ወረዳ የተሰራው ሐውልት ባስመረቀበት ወቅት ከፍተኛ አመራሮች ተገኝተዋል፣ ወታደራዊ ትርኢቶች ተካሂደዋል ተባለ። በዚህም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ ፈትለወርቅ ገብረ እግዚአብሔር ምንጆሪና የሰላም ጸጥታ ኃላፊው ፍሳ ኪዳኑ ማንጆስ ተገኝተዋል ነው የተባለው። በመድረኩ ላይ ከአብይ መንግስት ጋር የገቡበትን ፍጥጫ የሚጠቁሙ ንግግሮችንም አካሂደዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ፍሳ ማንጆስ የተከፋፈለች ትግራይ ለልጆቻችን አናስተላልፍም ሲሉም በክልሉ ከነጌታቸው ረዳ ጋር የገቡበትን የአካባቢያዊ ክፍፍል አንስተዋል። ደብረጽዮን ገብረ ሚካኤልና አማኑኤል አሰፋን በመድረኩ ላይ ንግግር ሲያደርጉ በቦታው ከተሰራው የሐውልት ምርቃ ጎን ለጎን ሐውልቱ በተመረቀበት ቦታ አካባቢ እነ ደብረጽዮን የኮማንዶ ወታደራዊ ትርኢትም አሳይተዋል። ይህ የኮማንዶ ወታደራዊ ትርኢትም ህወሓትና ብልጽግና ከ2013 ጥቅምት 24 በፊት ወደ ነበራቸው ግንኙነት እየተመለሱ መሆናቸውን የሚጠቁሙ ነው። በዚያ ወቅት ተመሳሳይ ወታደራዊ ትርኢቶችን አዲስ አበባ፣ መቀሌም በተመሳሳይ ያስተናገዱ እንደነበርም ይታወሳል። አሁንም የቃላት ጦርነቶች ያካተቱ ወታደራዊ እንቅስቃሴዎችና ትርኢቶችን ያንን ጦርነት መልሰው እንደማያመጡት የሚል ስጋት ተፈጥሯል። በሌላ በኩል ደግሞ የአብይ አማካሪ ሚኒስትሩ አቶ ጌታቸው ረዳ የትግራይ ህዝብ አሁንም ከህልውና አደጋ አልወጣም ሲሉ ተደምጠዋል። ችግሮቻችን በውጭ ምክንያቶች እያሳበብን ከመኖር ውስጣችን በደንብ በመፈተሽ የተወሳሰቡ ችግሮቻችን መፍታት እንችላለን ሲሉ የገለጹት በአዲስ አበባ የትግራይ እድሎች ፈተናዎች በሚል በተዘጋጀ መድረክ ላይ መሆኑ ተገልጿል። ትግራይ ጥቂት አመራሮች ማረምና ማንሳት አቅቷት ከባድ ፈተና ተዘፍቃ ትገኛለች። ይህንን ከባድ ፈተና ለመውጣትና ለማለፍ ወጣቶች ወደ መሪነት ማምጣት ይጠበቅበታልም ብለዋል። በአሁኑ ሰዓት ትልቅ የህልውና አደጋ ለተጋረጠበት የትግራይ ህዝብ ስለ ዲሞክራሲና ልማት ማውራት ቅንጦት ነው በማለትም አክለዋል። ጌታቸው በትግራይ ስለ ዲሞክራሲና ልማት ማውራት ቅንጦት ነው ቢሉም ይህንን ማውራት በሌሎች አካባቢዎች ከቅንጦት በላይ አይደለም ወይ ብሎ የጠየቃቸውም የለም። ምክንያቱም በመላው ኢትዮጵያ በአሁኑ ሰዓት ስለ ዲሞክራሲና ልማት ማውራት ቅንጦት ከሆነ ሰነባብቷል። እኛ የምንላቸውን ካልተቀበላችሁ በቦምብ እንደበድባችኋለን ማለት የጫካ ህግ ነው ስትል ኢራን አስታወቀች። የኢራን ምክትል የውጭ ጉዳይ ሚኒስትር እንደተናገሩት ዩናይትድ ስቴትስ ከኢራን ጋር ዲፕሎማሲያዊ ድርድር ለመቀጠል ከፈለገች ተጨማሪ ጥቃቶችን ማስቀረት አለባት ሲሉ ተደምጠዋል። ማጂ ታክት ራንቺ የትራምፕ አስተዳደር ለኢራን በአስታራቂዎች በኩል ወደ ድርድር መመለስ እንደሚፈልግ ቢገልጽም ንግግሮቹ እየተካሄዱበት ባለበት ወቅት ተጨማሪ ጥቃቶችን ስለመፈጸም ያላቸውን አቋማቸውን ግልጽ አላደረጉም ብለዋል። በሰኔ 13 መጀመሪያ ላይ የጀመረው የእስራኤል ወታደራዊ ዘመቻ ከ2 ቀናት በኋላ በሙስካት ሊካሄድ የነበረውን 6ኛ ዙር ቀጥተኛ ያልሆኑ ድርድር እንዳይካሄድ አፍርሷል።
በባለፈው ሳምንት ዩናይትድ ስቴትስ በእስራኤል እና በኢራን መካከል በተነሳው ግጭት ውስጥ በቀጥታ የተሳተፈች ሲሆን 3 የኢራን ኒውክሌር ጣቢያዎችን በቦምብ አጥቅታለች። ታክት ራንቺ በተጨማሪም ኢራን ሰላማዊ ናቸው ላለችበት ዓላማዋ ዩራኒየም ማበልጸግ እንደምትችል ታምናለች በማለት ኢራን በድብቅ የኒውክሌር ቦምብ ለማምረት እየተንቀሳቀሰች ነው የሚለው ውንጀላ ውድቅ አድርገዋል። ኢራን ለምርምር መርሃ ግብሯ የኒውክሌር ዕቃዎችን እንዳታገኝ ተነፍጋለችና ስለዚህ በራሳችን ላይ መታመን አለብንም ብለዋል። የውጭ ጉዳይ ሚኒስትሩ በዚህ ደረጃ መነጋገር ይቻላል፣ አቅም መወያየት ይቻላል፣ ነገር ግን ማበልጸግ አትችሉም ወይም ዜሮ ማበልጸግ በሚለው ካልተስማማችሁ ደግሞም በቦምብ እንመታችኋለን ማለት የጫካ ህግ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በአሜሪካ ጥቃት በኢራን የኒውክሌር መርሃ ግብር ላይ የደረሰው ጉዳት ምን ያህል እንደሆነ ግልጽ ያልሆነ ሲሆን ታንክ ራንቺ ትክክለኛ ግምገማ መስጠት እንደማይቻልም አክለዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። በሌላ የዜና ሰዓታችን እስከምንገናኝ ጤና ይስጥልኝ።